ሰላም እንዴት ናችሁ? የደሱ ቲዩብ ተመልካቾቻችን እንዲሁም ደግሞ የደሱ ቲዩብ አድማጮቻችን ዛሬ በመጥፎ ዜና በሐዘን እንግዲህ መጠናል። በጣም የምንወደውና የምናደንቀው የፊልም አክተራችን ወይም ደግሞ የፊልም ድምቀታችን ብንለው ምንም ማጋነን አይሆንም። በጣም በኢትዮጵያ ዘንድ በብዙዎች ዘንድ የሚወደድ ስለሆነ እንግዲህ አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት እንግዲህ ተለይቶናል። በዛሬው ቀን ሰውነቱ ላይ የሚያስታውቅ ነበር ያለው ነገር፣ እንደገና ፊቱ ላይም በጣም ይታይ ነበር የነበረው ነገርና ዛሬው እንግዲህ መጨረሻው ሆና እንግዲህ ከዚህ ዓለም በሞት ተለይቷል። እንግዲህ ይህን ነገር ለቤተሰብም ከባድ ነው፣ ለወዳጅ ዘመድ አይደለም ለነሱ ይቅርና ለኛ ለአድማጮች ወይም ደግሞ ለኛ ለፊልም ተመልካቾች እንዲሁም ደግሞ ለቤተሰብ ጨዋታ ተመልካቾች በእውነት ነው የምነግራችሁ በገባበት ማስታወቂያውን ሁሉ በፍቅር የምናይ ሰዎች ነንና ለኛ ራሱ በጣም ይከብዳል። የሆነ ቤተሰብን ያጣን ያህል ነው የተሰማን እና በዚህ አጋጣሚ ለወዳጅ ዘመዶች እንዲሁም ደግሞ ለቤተሰቦቹ መጽናናትን እንመኛለን። እግዚአብሔር አምላክ ነፍሱን በአጸደ ገነት ያኖርልን። በጣም በብዙ ስራዎች ማለት ድምቀት ነው፣ ለፊልማችን ድምቀት ነው፣ ለሀገራችን ፊልም ድምቀት ነበረ። በጣም በኮሜዲ ስራዎች ይታወቃል። እስቲ እናንተስ በምን የትኛውን ስራ ትወዱለታላችሁ? በጣም ፈን የሚያደርጋችሁ የነበረው የትኛው ስራው ነው? እና ብቻ ግን በአጠቃላይ ወንድማችን ከዚህ ዓለም በሞት ተለይቷል። ለቤተሰብ መጽናናት እንመኛለን። ነፍሱን በአጸደ ገነት ያኖርልን። አመሰግናለሁ። መልካም ጊዜ